ዓለምን በእንባ ያራጨችው እናት ያጣች ፍልስጤማዊት ሕፃን። አንደኛው ፍልስጤማዊ ሰውዬ እናትሽ አይደለችም፣ ሕፃኗ ፍልስጤማዊት ወላሂ እሷ ናት። ፍልስጤማዊው ሰው ዞር በይ ብሎ ይገፈትራታል። ሕፃኗ ልጅ ወደ ወንበሩ በመሄድ እናቴ ናት፣ እናቴ ናት፣ ወላሂ እናቴ ናት፣ እናቴን በፀጉር አውቃታለሁ። ለምን ፈጣሪ ለምን ከኔ ነጥሎ ወሰድካት? ለምን እናቴን ወሰድክብኝ? እናቴ ለምን እናቴ ለምን እናቴን ሄጄ ማየት ፈልጋለሁ፣ እናቴን ሄጄ ማየት ፈልጋለሁ። ከሕፃኗ ልጅ ጋር አብሮ ያለው ሰውዬ አብሮ ያነባል። እሱም የልጅቷ ሁኔታ ስላሳዘነው አብሯት ቁጭ ያለውን ሰው ባክህን እናቴን አሳየኝ ስትል ትጠይቀዋለች። ምክንያቱም እናቴ ደግና መልካም ሰው ናት። አላህ ሆይ ከእናቴ ጋር ውሰደኝ። አይበቃም ወይ አክስቴን፣ አጎቴን፣ እህቴን፣ የአክስቴን ልጅ ገደሉብን። እነሱ ሻሂድ ወይም ሰማዕታት እንደሆኑ አውቃለሁ። ነገር ግን መቆጣጠር አልቻልኩም፣ ልቆጣጠረው አልችልም እናቴ እያለች ፍልስጤማዊት ሕፃን ልጅ ታለቅሳለች። የፍልስጤማውያን ሕፃናት በዚህ መልኩ እያለቀሱ ወላጅ አልባ ሆነው ይታያሉ። አንድ የፍልስጤም ሕፃን ልጅ እኛ ፍልስጤማውያን እንኳን አናድግም በማለት የተናገረው የብዙዎችን ቀልብ ስቦ ነበር። ለምን አታድግም ተብሎ ሲጠየቅ ደግሞ እንገደላለን የሚል ነበር።